በህይወታችሁ ስኬታማ መሆን ያልቻላችሁት በዙሪያችሁ ስኬታማ የሚያደርጓችሁ እድሎች ስለሌሉ አይደለም። የነዛን ስኬታማ የሚያደርጓችሁን እድሎች ሪስክ መውሰድ ስለማትፈልጉ ነው። ለምሳሌ እንበልና አንድ ወጣት ጂም ቢሰራ ምን ጥቅሞች እንደሚያገኝ ያውቃል። ጤናማ ይሆናል፣ የተስተካከለ አቋም ይኖራል፣ ቦዲ ቢልደር ይሆናል። ነገር ግን ስፖርቱን ሲሰራ የሚደርስበትን ጫና መቀበል አይፈልግም። ሌላው በህይወታችን ስኬታማ እንዳንሆንና እንዲሁም ደግሞ በራስ መተማመናችን በየቀኑ እየገደለብን የሚመጣው ነገር በየቀኑ ለራሳችን እየገባን የምናፈርሳቸው ቃሎች ናቸው። እስቲ አስቡት፣ ምን ያህል ጊዜም ለራሳችን አንድ ነገር እናደርጋለን ብለን ስናፈርስ ይኖር ነው። በጧት ተነስተን ቤተክርስቲያን እንሄዳለን፣ አንሄድም፣ ስፖርት እንሰራለን፣ አንሰራም፣ አንድ ነገር እናከናውናለን፣ አናከናውንም። ያ ነገር ተጠራቅሞ በራስ መተማመናችን ከመግደልም አልፎ ሌላ ጊዜ አንድን ስራ ቢመጣልን ህይወታችንን የሚቀይር ስራ ቢመጣልን እንኳን እኔማ በራስ መተማመን የለኝም ያን ነገር አልሰራውም በሚል ምክንያት ያንን ስራ ሳንሰራው ቀርተን እድሜ ልካችንን ስንጸጸት እንኖራለን። ሌላው እናንተ ብቻ ሳትሆኑ ሁላችንም የሚያጋጥመን ነገር ቢኖር አይ ዊል ዱ ኢት ቱሞሮ በሚባል ትልቅ በሽታ መመታታችን ነው። አንድን ስራ ዛሬ እሰራዋለሁ ከማለት ይልቅ ነገ እናከናውናለሁ የሚል ሰው ነው በጣም ብዙ ሰው የበዛው። አንድን ስራ ቢያንስ ዛሬ ነገ 100% አከናውናለሁ ከምንል ይልቅ ዛሬ ቢያንስ 50% ሰርተን ነገ የቀረውን 50% ብንሰራ ይቀላል። ምክንያቱም እነዚህ ስራዎች በየጊዜው በየዕለቱ ካልተሰሩ ነገ የምንሰራቸው ነገሮች ከሆኑ ያንን ነገር ለመስራት አይምሮአችንም ይዳከማል። ያን ነገር ሳንሰራው እንቀራለን። እባካችሁ ይሄን ነገር ዛሬ ማስቡበት። ለእነዚህ ሁሉ ነገሮች መፍትሄ ሊሆን የሚችለው አንድን ስራ 25 ደቂቃ ሰርተን የቀረውን 5 ደቂቃ ደግሞ በማረፍ ነው። በዚህ 30 ደቂቃ ውስጥ አንድን ስራ ቢያንስ 5 ደቂቃ ሰራዋለሁ ብላችሁ ከጀመራችሁ እመኑ ቢያንስ 25 ደቂቃና ከዛ በላይ የሚሆን ስራውን ማጠናቀቅ ትችላላችሁ። ስለዚህ አንድን ስራ ከ100% ወደ 98% አጠናቃችሁ ትሰራላችሁ ማለት ነው። አይ ሆፕ ቪዲዮ እንደተጠቀማችሁ። ለዚህ ቻናል ዲስኮናት ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ see you